አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰዓዳ ዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። የአላህ ሰላምና እዝነት በያላችሁበት ተረፍረፍ ብዝዝት ይበልልኝ፣ አይለያችሁ እና ወርቆችዬ ኢድ ሙባረክ ልላችሁ ነው የመጣሁት። ኢድ ሙባረክ፣ እንኳን አደረሳችሁ። እንኳን በሰላም ለኢድ አልአድሃ በሰላም አደረሳችሁ። ምን ልላችሁ ነበረ? ዛሬ እንደምታዩት ብቻዬን ነው ያልኩት። እኔ ከቤተሰቦቼ ጋር ካሳለፍኩ ወደ 10 ዓመት ሆኖኛል። እንግዲህ ኢድን ማለት ነው ብቻዬን ነው ያሳለፍኩት። ምንም ማድረግ አይቻልም። እንደኔ ያላችሁ ብዙ ልጆችም ስላላችሁ አላህ መጪውን ረመዳን ከቤተሰቦቻችን ጋራ ከናፈቅናቸው ሰዎች ጋራ በሰላም የምናሳልፍ ያድርገን። በሰላም አድርሶን አላህዬ ስደተኞችን አንተ ጠብቀን። አላህ ይጠብቃችሁ። ስደት ላይ ሆናችሁ ናፍቆቱ፣ ብሶቱ፣ ድካሙ በቃ ብዙ ነገር አለ እና ብዙ ውጣ ውረድ አለ እና እሱን ነገር ችለን እንደዚህ ደግሞ አመት በዓል ሲደርስ ኢድ ምናምን ሲደርስ የክርስቲያኖቹ እንዲህ አመት በዓላችሁ ሲደርስ የሚሰማን ስሜት አለ እና ዛሬ ሲሰማኝ ዋሉ እሱ ስሜት ነው። በጣም ይከብዳልና ብቻ አልሐምዱሊላህ ለከል ሐምድ ወለከል ሽክር። ምንም ማድረግ አይቻልም። ያው እንጀራ ነው ያሰደደን። አላህዬ ደግሞ ስኬታችንን ህልማችንን እውን አድርጎልን አሳክቶልን በሰላም ከቤተሰቦቻችን ጋር የምናሳልፍበትን ጊዜ ቅርብ ያድርግልን። እህቶቼ ወገኖቼ አላህ ይጠብቃችሁ በያላችሁበት። ስኬታችሁ ተሳክቶ አላማችሁን እውን አድርጋችሁ ወደ ሀገራችሁ የምትገቡበትን ከቤተሰቦቻችሁ ጋር የምትደባለቁበትን ቀን ቅርብ ያደርግላችሁ። በሀገራችን ላይ ስራን ርዝቅን ይክፈትልን ያ ረብ። የምር ብዙዎቻችሁ ልክ እንደኔ የደከማችሁ አላችሁ። እንደኔ ስራ በጣም ያስጠላችሁ የደበራችሁ ሰዎች አላችሁ። ሲደክመን ነው የሚደብረን ስራ ሀቂቃት እና ወርቆችዬ ማሮችዬ አላህ ይጠብቃችሁ ከስደት በቃ ከስደት በቃችሁ። በሀገራችን ላይ እንጀራችንን ርዝቃችንን ያስፋልን። የማታ እንጀራ ይስጠን። ለሁላችንም የማታ እንጀራ ይስጠን። እኛ ስደተኞች በጣም ብዙ ነገር ይጎልብናል። በዚህ ጋር እንደኔ እናት የሌላችሁ እንኳ ዲግ እናት ያላችሁ አባት ያላችሁ ሰዎች ግን በጣም ከባድ ነው። እኔም ከብዶኛል። ከእህቶቼ ተለይቼ ከወንድሞቼ ተለይቼ 10 ዓመት ሙሉ በቃ በየአመቱ ውስጥ ይደማል፣ በየአመቱ ውስጥ ይቆስላል። ኢድ በመጣ ቁጥር ማለት ነው። በቃ ማስታወሰው እህቴ ጋር ያሳለፍኩትን ኢድ ነው ማለት ነው። በዛን ሰዓት ምንም ባይኖርን እንኳ 1 ብር ተሰጥተን ማስቲካ የምንገዛትና ከረሚላ የምንገዛት እሷ መጣ ነው ድቅን የምትልብኝ። በቃ እኔ እንጃ በጣም ነው የሚበሰኝ፣ ሆድ የሚበሰኝ ማለት ነው። ብቻ ይከብዳል። ብቻ የምንላችሁ ነው አላህ ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ። ኢድ ሙባረክ ልላችሁ ነው በድጋሚ ኢድ ሙባረክ። ባላችሁበት ቦታ አላህ ይጠብቃችሁ። የማዳም ቅመሞች ስደተኞች በሞላ ቤትም ሀገር ሁኑ፣ ቤትም ሀገር ሁኑ፣ አላህ ይጠብቃችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።